ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ እጅግ የምንወዳቸው የምናከብራቸው ለጥቅም ያልተገዙ በብዙ ቋንቋ የመስበክ ተሰጥኦ ያላቸው ብፁዕ አባታችን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ ቋሚ አባል እንዲህ በማለት ሰሞኑን መነጋገሪያ በሆነው በአቡነ ገብርኤል ስብከት የእመቤታችንን ክብር በፌስቡክ ድረገጻቸው ላይ አስፍረዋል። ንትፈሳህ ኩልን በዝክረ ስምኪ ጥዑም ወበደመ አስካልኪ ወአድም ቅድስት ማርያም ቤዛዊተ ኩሉ ዓለም በማለት ለድንግል ማርያም ያላቸውን ፍቅር መስክረዋል። ቡራኪዮ ትረሰን። አሁን ሁሉም በድንግል ማርያም ድርድር እንደሌለ እየገለጸ ነው። ኦርቶዶክሳዊ ሚዲያ መምህርና የቁርጥ ቀን ልጆቿ ድፍረት የተሞላበትን የጳጳሱን የኑፋቄ ትምህርት እያወገዙ ቤዛዊነቷን እየመሰከሩ ይገኛሉ። ክበሩልን። የቅድስት ቤተክርስቲያንን የቤተ ክህነቱን ምላሽ ደግሞ እንጠብቃለን። በአውሮፕላን ስንሄድ ድንገተኛ የአየር ግፊት ለውጥ ሲከሰት ወይም ደመና ሲበዛ ሰዎች የማይጠበቅ ቃል ይናገራሉ። በዘመናችን ደግሞ አየሩ ጥሩ አይደለም። ብፁዕ አባታችን መድረኩ የተፈጠረው የአየር ለውጥ አናግሯቸው ከሆነ እንዲህ ለማለት ነው ብለው ያስተካክላሉ ብለን እንጠብቃለን። ከጳጳሳት የሚጠበቀው ግን ድንገተኛ የአየር ግፊት ለውጥ ሊከሰት ስለሚችል ቀበቷችሁን ታጠቁ የሚል የማበረታቻ ንግግር ነበር። ሆኖ ሰዎች ደካሞች ነን፣ እንሳሳታለን፣ ግን ለመታረም ቀና መሆን ይገባናል። ብፁዕ አባታችን አቡነ ገብርኤል የዘውትር ጸሎት ሲጸልዩ መስቀል ኃይልነ መስቀል ጽንዕነ ብለው መስቀል ቤዛና የሚለውን ይዘሉታል ወይ ብለው ሰዎች ይጠይቃሉ። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና። ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው፣ ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ሆይ ደስ ይበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንተ ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች። መልአኩ መጥቶ እንዲህ ሲላት እንደው ሔዋን እናቴን ያሳተ አባቴን አዳምን ከገነት ያስወጣ ሌላ ተቃዋሚ ጠላት ይሆን እንጂ እንዴት አይነት እጅ መንሻ ነው ይሄ? እንዴት ይገባኛል ይሄ አለች። በቅቻለሁ፣ ልክ ነው፣ መልአክ ተልኮ ነው አላለችም። አይገባኝም፣ እኔ አይገባኝምና ይሄ አይነት ሰላምታ ከየት መጣ አለች። ወርእያ ደንገጸትም ቃሉ እንዲህ ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት መልአኩ ዝቅ ብሎ አሁንም ኢትፍርሂ ማርያም አለ። እጅ እየነሳ እኮ ነው ዝቅ እያለ። አቤት እግዚአብሔር ካከበረ ምንም ማያከብረን አለ? ከሰይጣን ውጭ ምንም ማያከብረን አለ? በእውነት ዝቅ እያለ በትህትና ነው። ኢትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ፣ ይገባሻል። ምክንያቱም
ከእግዚአብሔር ዘንድ ምንን አግኝተሻልና ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ምን ማለት? ተቀባይነትን፣ ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና ምን ይበልሽ? ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። እኔ እንዲህ ዝቅ ብዬ ባመሰግንሽ፣ ደስታ ይገባሻል ብልሽ፣ ሰላምታ ባቀርብልሽ አይድነቅሽ፣ በማን ዘንድ ተቀባይነትን አግኝተሻልና። አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ፣ መልአክ ከሰማይ ወጥቶ አጎብድዶ ሰላም ላንቺ ይሁን አለ። እግዚአብሔር አክብሯታልና እግዚአብሔር ያክብራችሁ። በእውነት እግዚአብሔር እንዲያከብረን ሆነን እንገኝ። እረ ይህ አይደለም ማርያም ትጸንሲ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሶስቱ ቅዱስ አንዱን ትወልጃለሽ። ይህን ንገር ተብዬ ነው የመጣሁት ማለት እኮ ነው። ወይ ግሩ ሰላምታው ሲከብዳት እንዲው ደስ ይበልሽ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ የሚለው ነገር ይሄ ቃል እየከበዳት እያለ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሶስቱ ቅዱስ 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 ተብሎ ከሚመሰገነው ከሶስቱ አካል አንዱን ትወልጃለሽ። ወትሰሚዮ ስሞ ኢየሱስ፣ ስሙንም ኢየሱስ ትይዋለሽ። ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? መድኃኒት ማለት ነው። ሊቀ ጳጳሱ ጉዳዩን ባውቃለሁ ባይነት ያለ አውዱ ከመጠን በላይ ወደማይባለው ትርጉም ለጥጠው ነው እያስቀሳሰሩ ያሉት። ጴንጤዎች ኦርቶዶክሶች ማርያምን ያመልካሉ፣ ወይም ሙስሊሞች ክርስቲያኖች አላህ አልመሲ ኢሳን ከማርያም ወለደው ይላሉ ብለው ሁለቱም የማንለውን እንደሚሉት አይነት ቅጥፈት ለጥጠው እንደሚያወሩት አይነት አሉባልታ ነው የተናገሩት። ሊቀ ጳጳሱ የቤተ ክርስቲያን ትምህርት የቀመሱና በኮታ የተሾሙ ካልሆነ በስተቀር የእመቤታችን ቤዛዊተ ዓለምነትና የጌታችን ቤዛነት ልዩነቱ ሊጠፋቸው አይችልም ነበር። እመቤታችን ተሰቅላ ሞታ ተነስታ ድህነታችንን ቤዛነታችንን ፈጸመች የሚል ክርስቲያን በምድር ላይ የለም፣ ኖሮም አያውቅም። የማያውቁ ከሆነ ወይም ሰውን ሆን ብለው ለማሳሳት ብለው ከሆነ እንንገሩት። እኛ ጥርት አድርገን ነው የምናምነው። የጌታን ስራ በፍጡር አንተካም። ጌታችን ያዳነን እኛ መስራት መፈጸም ከማንችለው ስራ መሆኑን ጠንቅቀን እናምናለን፣ እናስተምራለንም። ክርስቶስ የፈጸመውን ቤዛነት ፍጡር ቢያደርገውማ ኖሮማ ሰው የመሆኑ በሞቱም ሞቱን የማሸነፉ ምስጢር ትርጉም አይሰጥም። የአዳም ልጆች ለዘመናት በዲያብሎስ ቁራጭነት በኃጢአት ምርኮና በሞት ቅጣት ስር ያለፉት የሚያድናቸውን መድኃኒታቸውን በመጠባበቅ ነው። ያ መድኃኒት የመጣው ከአዳም ልጅ ንጽሕት ሆና ከተገኘች በእመቤታችን በኩል ነው። እመቤታችን ቤዛዊተ ዓለም መባሏ የዓለም ቤዛ ዘተሰገወ እምኔኪ ስለምንላትና ጩኸታችንን ፍጻሜ የወለደችልን ወላዲተ አምላክ በመሆኗ ነው። ቤዛዊተ ዓለምነቷ ከዚህ የተነሳ ነው። በእኛ ቦታ ባህሪያችንን ወክላና ሰዎች ያልቻሉትን እርሷ ግን በሁለመናዋ ንጹሕ ሆና በመገኘቷ አምላክን በመውለዷ የባህሪያችን ተወካይ በመሆኗ ቤዛዊተ ዓለም እንላታለን። ቤዛነት ምትክ፣ ካሳ ተብሎ ይተረጎማል። የእመቤታችን ቤዛነት የባህሪያችን መመኪያ በመሆን ነው። የጌታ ቤዛነት ደግሞ ባህሪያችንን ገንዘብ በማድረግ ካሳ በመክፈሉና ድህነታችንን በመፈጸሙ ነው። ዋናውን ቤዛ በደሙ ካሳ ከፍሎ የገዛንን የወለደችውና ሰው የሆነባት እመቤታችን ናትና በእውነትም ከቅዱሳት መጻሕፍት ጋር ህብረት አድርገን ቤዛችን የባህሪያችን መመኪያ እንላታለን። ከፍጥረት መካከል ከእመቤታችን ውጭ ወላዲተ አምላክነትን የተሰጠው የለም፣ አልነበረምም፣ አይኖርም። እመቤታችንን ንግሥተ ሰማይ ወምድር ያሰኛት ቅሉ ከንጉሥ በቀኝ ተቀምጣ ከንጉሱ ምልጃን የምታሰጥ ንጉሱም የሚሰማት የንጉሱ እናት ንግሥቲቱ ብቸኛዋ ፍጡር በመሆኗ ነው። ይህ በእርግጥ በኑፋቄ በተበላሸ በሌሎች ፕሮፓጋንዳ በተሞረደ ጭንቅላት በጥልቀት ለማሰላሰል የማይቻል ታላቅ ምስጢር ነው። እኚህ ጳጳስ ተፈጸመ ተስፋው አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒተ መስቀል የሚለውን ምን ብለው ነው የሚረዱት? መድኃኒት ክርስቶስ እንጂ መስቀል አይደለም የሚሉ አውዱን የሳተ ትንታኔ መስጠት ይቻላል። ከቶ እየተቃወሙ ያሉት ማንን ይሆን?
ቅዱሳት መጻሕፍትን ነው ወይስ ሰዎችን ነው? የሚናገሩትን ተረድተውታል ወይ? ዘውትር የሚጸልዩ እስከሆነ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይለነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክዱ ንሕነ ሳመነ የሚለውን እንዴት ነው የሚተረጉሙት? መስቀል ቤዛነ አለባቸው እኮ መስቀል ደሙን አፍሶ ካሳ ከፍሎ ተሰቅሎ ቤዛ ሆኖ አዳነን የምንል ነው የሚመስላቸው ማለት ነው። የመስቀልን ቤዛነት፣ የእመቤታችንን ቤዛነት፣ የአምላክን ቤዛነት ለያይተን የማናውቅና የማንረዳ እሳቸው ዛሬ የተረዱትና የተገለጠላቸው ነው የሚመስላቸው ማለት ነው። ዳህጸ ልጻን ሊሆን ስለሚችልና ተጸጽተው ሊያርሙት ከቻሉ በሚል ጠንካራ ቃላት ልንናገራቸው አይገባም። በጣም በርካታ ንባብ ማስረጃ ከሊቃውንቱ ማምጣት ይቻላል። አባት ነኝ ለሚል ሰው በሞቅታ መናገር ራስን ያስገምታል። አባት ማለት የሚናገረውን የሚያውቅ ለንግግሩም ፈሊጥ ያለው ሰከን ያለ እንጂ ጊዜውንና ነፋሱን ተከትሎ የሚነፍስ ማለት አይደለም። በነገራችን ላይ ኦርቶዶክሳዊት ቤተክርስቲያን ኮ ሪደምፕትሪክስ የተባለውን የእመቤታችንን የሰው ልጅን በማዳን ከክርስቶስ ጋር ትጋራለች የሚለውን የካቶሊክ ትምህርት እንደምንቃወም ያውቅ ይሆን ነው? ኦርቶዶክሳዊ የነገረ ድነት ትምህርት የፍጡርንና የፈጣሪን ስራ የማያደባልቅ ብቸኛው በደሙ የገዛንና ፍጡራን ማድረግ የማይችሉትን በማድረግ ቤዛ የሆነን መድኃኒታችን ኢየሱስ ክርስቶስ መሆኑን ጠንቅቆ የሚያስተምር ንጹህ ትምህርት ነው። ነገር ግን አምላክን በድንጋሌ ስጋ በድንጋሌ ነፍስ የወለደች እመቤታችን የሰው ልጆች የ5500 ዓመታት ተስፋ የተፈጸመባትና አምላክም ሰው የሆነባት ከፍጡራን በላይ ከፈጣሪ በታች የሆነች ንግስት ሰማይ ወምድር መሆኗን እናምናለን። ቤዛዊነቷም ከዚህ ረቂቅ ምስጢር የሚቀዳ ነው። ይህ ካልተዋጠላቸው ቤቱን ለቆ ቆቡንም አስቀምጠው በከረባት መራወጥ ይቻላል። በቤቱ ስም ማጭበርበር ግን አይቻልም።